አይወለድም ተብሎ እየተጠበቀ ሙሴ እንደተወለደ ያንተም ነገር እየተጠበቀ ይወለዳል። አሜን። ለቀቀኝና ጮሃመን በለኛንተ አሜን። ዳላቦስ ጄኒ ማንታ ሃሌሉያ። ክብር ለኢየሱስ ይሁን። አሜን። እስኪ አሜን በሉ። አሜን። ያው አምላክ ምስክር ነው። ብዙዎቻችሁ ትመሰክራላችሁ እዚህ ላሉ መሪዎች። እመነኝ፣ አሁን የነገርኩህን ይዘህ ብትሄድ ያዋጣኛል። አሜን። በደንብ አሜን በል እባክህ። አሜን። ክብር ለኢየሱስ። አሜን። ይኸውላችሁ ዘንድሮ የሚሆነው እንደሆነ ነገራችሁ አይሆንም ብለው እየጠበቁ ይሆናል ላይ ይደርሳል። አሜን። እየነገርኩ ነው። ያው አምላክ ምስክር ነው። አሜን። አይሆንም ብለው 4 ነጥብ አስቀምጠው አንተ ግን አልፈህ ትደርሳለህ። አሜን። ኦርሃ ባጋላዲና በደምብ እስኪ አሜን ነው። አሜን። እየነገርኩ ያለሁት ምን መሰለህ? እየተከለከልክ ይሰጥሃል። አሜን። ይገባል? ይሄ አማርኛ አይገባም? እየተከለከልክ ማቶራ ባጋዲያ ይሰጥሃል። ራሱ እኮ አብሮ አይሄድም። ምን ማለት ነው? ራሱ እየተከለከልክ ይሰጥሃል። ከባድ እኮ አይሆንም እየተባልክ ይሆናል እያልኩ ነው። ሃሌሉያ። ዝም ብለህ ለምን አትወስደውም? እንደዚያ አሜን። በናዝሬቱ ጌታ በኢየሱስ ክርስቶስ ያንተ ስለሆነ ነገሩ ያንቺ ስለሆነ ነገሩ ስለሚያስፈልግ ነገሩ ያንተ ስለሆነ ያ ሟርተኛ ይተፈዋል። አሜን። ወሰድልኛ ጮኸ ባለ ማለት ያንቺን ነገር ይተፈዋል። አሜን። እስኪ በደም አሜን ነው። ሃሌሉያ ማካት ዚካን ቶካላ ካስታጂናማ አሜን ነው ወይ? አሜን። አይወለድም እየተባለ አይሆንም እየተባለ ወንድ ሁሉ በሚገደልበት ማንም በዛ መንገድ አልፎለት አያውቅም እየተባለ እየተወራ ጓደኞችህ እያወሩ ይገርምሃል። ሰዎችን ሁሉ የሚያስደንቅ ነገር ለነሱ አልሆነም ማለት ላንተ አልሆነም ማለት አይደለም። እውነት ነው። ይኸውላችሁ እግዚአብሔር ምስክሬ ነው። ትላንትና ሞክረህ ያጣከው ነገር ትላንት ፌል ስላደረገ ዛሬ ፌል ያደርጋል ማለት አይደለም። አሜን። ሌሎቹ ቆሞ አንተ ታልፋለህ። አሜን። አሜን። ሌሎቹ ቆመው ተሰልፈው ያንተ ሎተሪ ግን ይወጣል። አሜን። ውሰድ ልጅ አሜን በለስቲ አሜን። ወንድ ሁሉ ይሞታል በተባለበት ይገደል ተብሎ እያለ ታምኗል። ይሄን ቃል ታምኑታላችሁ? የእግዚአብሔር ቃልን የሚያክል ነገር ምንም የለም። እግዚአብሔር ምስክር ነው። የእግዚአብሔር ቃል ከምንም በላይ ስለሆነ ማለት አሁን እየነገርኳችሁ ይሞታል ተብሎ እንደዚህ እየተጠበቀ ባለበት ቦታ ላይ አዋላጅ አምልጦ ወጣ። አሜን። ሕያው አምላክ ምስክር ነው። በጣም በሞያ የተካኑ በጥበብ የተካኑ ሰዎች እያሉ ቦታው ላይ እንዳትወለድ አሁን ስላንተ አይደለም ማወራው። አሁን ይሄ ስለዚህ ጉዙ ሰው እዚህ ጋር ስላለው አካል አይደለም ማወራው። ያንተ ነገር ያንተ ኬዝ ያንተ ጉዳይ አይሆንም አንደኛ ሁለተኛ ሶስተኛ አራተኛ ብለው ያስቀመጡት ነገር እያለ አልፎት ይወለዳል። አሜን። ወሰደው አካላይ አሜን። ለማን ነው መናገረው? ወሰደው አሜን። አሜን ነው ወይ ባካችሁ? አሜን። አይሆንም እየተባለ ይሆናል ትባላል። አሜን። አንድ ሰው እንደዚህ ይሆናል ይሆናል። ወሰድ እንዳበደ ሰው ባክህ። አሜን። እግዚአብሔር ቃል ካላሰበለን ምንም አያሳብደንም። ይሆናል ማለት ባክህ። አሜን። አሜን ነው። አሜን። የሆነ ነገር ቋጥ እቺ ቲፕ ናት። አሜን። ቲፕ ናት። መንፈሴ ላይ የመጣው ነው ያወጭው። ሃሌሉያ። አይሆንም የተባልከው ጉዳይ ላይ ይሆናል ትሰማለህ። አሜን። ሃሌሉያ። ለማን ነው የምናገረው? ሃሌሉያ። አይሆንም የተባለ ነገር እያለ ያ ደብዳቤ ተሽሮ ሌላ ደብዳቤ ይሰጣል። አሜን። ውሰደው አከላይ አሜን ብሎ አሜን። አጠገባችሁ ያለው ሰው አይሆንም ይሆናል በሉት።
አይሆንም ይሆናል ራሱ ወርዱ ራሱ ደስ ማዶቫጋዲና ማሲያባ ራሱ ደስ አይሆንም ራሱ እኮ ያ እንደዚህ ያለው ጉዳይ እንደዚህ ይሆናል አሜን ንገሩ ካተከባችሁ ያለው መታርኩትና አይሆንም ራሱ ይሆናል አይሆንም ራሱ ይሆናል ንገሩ ባካችሁ አይሆንም ራሱ ማለት አይሆንም ራሱ ይሆናል በደም ንገሩ አይሆንም ራሱ ማለት አይሆንም ራሱ ይሆናል አመናችሁት አዎ እግዚአብሔር ቃል አሜን አይሆንም እየተባለ አይወለድም እየተባለ እየተባለ አልፎ ይገኛል ያለ አሜን እንዴት አሜን ሃሌሉያ እግዚአብሔር ምስክር ነው አሜን ነገ የምታየውን ነገር እየነገርኩ ነው በስልክ ተደውሎ የሚነገርህን ነገር እየነገርኩ ነው አሜን እስቲ እንደዚህ በልና አዲስ ነገር ይሰማለሁ በልስ አዲስ ነገር ይሰማለሁ እንደዚህ ያዝና አዲስ ነገር ይሰማለሁ በልስ አዲስ ነገር ይሰማለሁ ክፉ በመልካም ይቀየርልኛል በልስ ክፉ በመልካም ይቀየርልኛል እምነታችሁ ሆነላችሁ አሜን 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 ነው ወይ ባካ አሜን ራካስ ፎራባ ሃሌሉያ አሜን 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 ያላላ በመፍታት እስቲ ያገለግል እግዚአብሔር ሃሌሉያ ክብር ለኢየሱስ ይሁን yes አሜን አዲስ ነገር ኦሬዲ ሆኖ አሜን ዛካቱር ዳዲዳቦስ አሜን ነው ወይ አሜን ይላችሁ ይበቃኛል ይላችሁ ይሄ ቤት ይሄ ቸርች የሚባለው ቸርች ይሄ ቤት ሉክ ይሄ ቤት የአሜን ቦታ ነው አሜን አይደለም አዎ እዚህ አሜን ትላል ምን ለማለት ፈልጌ መሰለህ ካርድ አላችሁ አይደል የቴም ካርድ ካርዷ ገንዘብ የምናወጣባት ስራ ቦታ 12 ሰዓት 24 ሰዓት ምንም ያክል ደክመህ ምኗ ላይ ነው የምታስገባው ማለት ነው በእኛ ሀገርኛ በዛኛው ምኗ ላይ ነው ገንዘቡ የሚጠራቀመው ባንኩ ላይ ማለት ነው አይደለም ከዛስ አንተ ቀጥ ብለህ የባንክ ቡክ ሳትይዝ ምንም ሳትይዝ ከዛስ ኢቴምን ወጣ ታደርግና ከተት ስታደርግና ቁጥሩና ከነካስ ታደርገው የምትፈልገውን ገንዘብ ምትላል ትወስዳለህ እዚህ አሜን ትላለህ እዛ ትረከባለህ አሜን አንድ ሰው ብቻ ጮሆ አሜን ይበላል አሜን እዚህ አሜን እንላለን እዛ እንረከባለን አሜን መንፈሳዊ ዓለም ላይ እዚህ እናጠራቅማለን ታድስትሩ ሃሌሉያ ዓለም የመንፈስ ዓለም ውጤት ማኒፌስቴሽን ስለዚህ እዚህ ቦታ ላይ ቁጭ ብለን እዚህ የእግዚአብሔር ቃል ሲነገር ራካቶ ራባስ የኔ ነው ረቡዳ አዳ ካቢና አሜን የኔ ነው የእግዚአብሔር ቃል መጥቶ አሜን እያልን እዚህ እንወስዳለን ገበያ ቦታ ላይ የሚሰለፈው እኛ ጋር አንተ ብለው ጮህ አሜን ባልጅባ አሜን ክብር ለኢየሱስ ይሁን አሜን ምንም ነገር የመንፈስ ዓለም ውጤት ነው ሃሌሉያ ምንም ነገር yes ይኸውላችሁ አሰቦ የሚባል ቦታ ፈረቀሳ ያለበት ቦታ ፈረቀሳ ማለት ይሄ ሞሚናት የሞሚና መንፈስ ያለበት ሸዋ ውስጥ ነውና ያለበት ቦታ ላይ ወንጌል ስርጭት ወጣ ከነዚህ ቴሌቪዥን ቲቪ እያሳዩ የክራይስት ፊልም እያሳዩ ምንድናቸው እንኳን የሚባሉት ግሬት ኮሚሽን ከግሬት ኮሚሽኖች ጋር ጌታ ይባርክ ፓስተር ከግሬት ኮሚሽኖች ጋር አብሬ ኮንፈረንስ ወጣው ተጋብዤ ማለት ነው ሲሄድ ቦታው ላይ ማንም ሰው የለም ቸርች የለም እንዴ ኪቦርድ የለም እንዴ ስፒከር የለም እንዴ እንደለመነብኝ ስል የለም ምንም የሆነ ግቢ ነው በኢየሱስ ማለት እና እንዴት ሊዘመር ምን ልናደርገው ነው ግራ ገባ አይ እዚህ እኮ በቃ ቴሌቪዥኑን ይሄንን ስክሪን ላይ ያለው ነገር እያሳየን ብቻ ከዛ በኋላ ይሄንን አይተው ሰዎች ጌታ ይቀበላሉ አሉ ኦኬ ከዛ አርብን እንትን አለ እዛው ዝም ብለን አደረን ቀዳሚ ዕለት ገበያ ነበር ገበያው ላይ ወጣን ገበያው ላይ ስንወጣ አንድ ሰውዬ ይሄ ሰውነቱ ቁሽሽ ያለ ነው እና ጎፈሬ ምናምን እንደዚህ በጣም ብዙ ጸጉር ሰፊ ጸጉር ነው ያለው ብዙ እንደዚህ ቆሟል የሆነ ዛፍ አለ ዛፉ ዝም ብሎ ቆሟል ዛፉ ፊት ላይ እንደዚህ ደግሞ ሱቅ አለ እዛ ጋም ሱቅ አለ እዛኛው ጋር ሱቅ አለ እዛ ጋም ሱቅ አለ ገበያ ነው ነው የሚለው ገበያው እና ምንድን ነው ዞርኩት እንደገና መጣሁ አሁንም ቆሟል አይሄድም ሰውዬው አሁንም ስመለስ ሰውዬው አሁንም እዛ ጋር ቆሟል ምንድን ነው ሰውዬው የሚቆመው አልገባኝም ከዛ ክሊክ ስንጸልይ ሰውዬው እንደዚህ ብሎ ቀጥ ካለበት እንደዚህ ማለት ጀመረ እዛው እግሩ መንቀሳቀስ ራሱ ጀመረ ማለት ሰውዬው አንቀሳቀስ እንደዚህ ምንድነው ብዬ ከዛ በኋላ ሳጠና ሰውዬው
ተደግሞበት ሚስት አለው፣ ልጆች አሉት፣ እርሻ አለው። በጣም የሚያምር ትዳር የነበረው ሰውዬ ነው ነፃ ከሆነ በኋላ ማለት ነው። አስደግመውበት ይሄን የመሰለ ዶላር የመሰለ ሰውዬ ሲያምር ደግሞ በጣም ነው ይሄን የመሰለ ሰውዬ ድግምት ተደግሞበት ሱቁ ጋር ይቆማል። ሱቁ ጋር ቆሞ ገቢ እዚህ ነው የሚገባው፣ ገቢ እዚህ ነው የሚገባው። ሰዎች ሁሉ እነ መኪና ቤት ከነንትና ጋር ግዢ፣ ሱቅ ከነንትና ጋር አምጪ ነው የሚባሉት። ሰዎቹ እየመጡ የሚገዙት ከዚህ ነው ወይ ለካ ተደግሞበት አሰረንለት። ከዛ በፊት ጸጉሩ ትልቅ ምናምን ነበረ። ላጫው ጸጉሩ ገላውን አጠብኩት። ከዛ ሱፍ አለበስኩት። ከኛ ጋር እንዳደረገች አለ ወንድሞቼ። ዛሬ ሚስቱ ጋር ተመልሶ፣ ልጆቹ ጋር ተመልሶ፣ እርሻው ጋር ተመልሶ። ሃሌሉያ ወንጌል ማለት ይሄ ነው። አሜን። አረ ሃሌሉያ አሜን። ወንጌል አሜን። አንተ ውስጥ ያለው እሳት ከባድ ነው። አንቺ ውስጥ ያለው እሳት ከባድ ነው። እሳት ኢየሱስ ይባላል። አሜን። ቢደክሙ ያሳድዱ ነበር ይላል። ደክመው የሚገርም እኮ ነው። ኢየሱስ ያለበት ሰው ስለጸለየ አይደለም፣ ቃል ስላነበበ ብቻ አይደለም። እንዲሁ ኢየሱስ ውስጡ ስላለ እዚህ ጋር ያለውን ነገር ይበላዋል። ሃሌሉያ አሜን። ውስጥ እሳት አለ ካላችሁ እናገበሉኛ አለ። ስለዚህ ምን እላችሁ ነው? ይሄን ሰውዬ ያመጣሁት ነገሩ መንፈሳዊ ነው። ስራ መንፈሳዊ ነው። ንግድ መንፈሳዊ ነው። እውነት ነው። ትምህርት መንፈሳዊ ነው። ለዛኛው ሰውዬ በቀላሉ ሲሆንለት ለአንተ የማይሆንልህ ለምን ይመስልሃል? ያኛው እንደፈለገ ሲያስገባ አንተ እንደፈለግህ ማታስገባ ለምን ይመስልሃል? አንተ ዜግነት ቀይረሃል። ላይሰንስክ ሌላ ነው፣ ታርጋክ ሌላ ነው። አንተ ሰው ሲያይክ ማን ነው መናፍስቶች ሲያዩክ ይሄ የሰማይ ዜጋ ነው ይላል። ስለዚህ በምን እንዝጋበት? በምን እንቆልፈው? በምን እንዴት እናድክመው? እንዴት እንያዘው ነው የሚለው ሰይጣን። ዛሬ ግን እነግርሃለሁ ያለውን መረብ ተሰጣልፋል። አሜን። አጠገባቸው ሰው አሳምሙትና አርጉትና መረቦችን አልፈህ ትደርሳለህ። መረቦችን አልፈህ ትደርሳለህ። ያሳደደህን ታሳድዳለህ። የገደለህን ትገላለህ። አሜን አሜን። ስለዚህ ዛሬ ማካፍላችሁ ቃል አጭር ቃል ማካፍላችሁ ቃል ያው እግዚአብሔር ቃል አጭር የለውም። ምናልባት የሰው ሊኖር ይችላል እንደዚህ ያሰሪ እንጂ አንተማ በጣም ረጅም ኢየሱስ ጌታ አሜን። የማካፍላችሁ አጭር ጊዜ ውስጥ ምነግራችሁ ትንቢታዊ ቃል የመሳፍንት መጽሐፍ ምዕራፍ 1 ያሳደደህን አሳደህ ትገላለህ። አሜን። ርዕሱ ይሄ ርዕሱን ከቃል ወስጄዋል። ተከታተለኝ። እሺ እንዲህም ሆነ ኢያሱ ማነው መሳፍንት መጽሐፍ ምዕራፍ 1 ምቸኩለው ለሰዓቱ ነው ቶሎ ቶሎ ነው። እንዲህም ሆነ ኢያሱ ከሞተ በኋላ የእስራኤል ልጆች ከነዓናውያንን ለእግዚአብሔርም ከነዓናውያንና ፌርዛውያንን በእጃቸው አሳልፎ ሰጣቸው። ከነርሱ በደንብ ቃሉ ከሰማችሁት ብቻ ነው መልካም የሚሆነው። ከነርሱ በቤዜቅ ውስጥ 10,000 ሰዎችን ገደሉ። በምን ውስጥ? በቤዜቅ ውስጥ 10,000 ሰዎች ገደሉ። ቁጥር 5 አዶኔ ቤዜቅንም በቤዜቅ አገኙትና ተዋጉት። ከነዓናውያን ፌርዛውያንን መቷቸው። ቁጥር 6 አዶኔ ቤዜቅም ሸሸ፣ አሳደው ያዙት፣ የእጁንና የእግሩን አውራ ጣት ቆረጡ። አዶኔ ቤዜቅም የእጃቸውና የእግራቸው አውራ ጣት የተቆረጡ 70 ነገሥታት ከገበታዬ በታች ፍርፋሪ ይለቅሙ ነበር። ምን ይለቅሙ ነበር? ፍርፋሪ። እግዚአብሔር ይምጣው። አሜን። ፍርፋሪ ይለቅሙ ነበር። እኔም እንዳደረጉ አለ እግዚአብሔር እንዲሁ መለሰልኝ አለ። ወደ ኢየሩሳሌምም አመጡት፣ በዚያም ሞተ።
አሁን ቀና በሉ፣ ነፃ ሁኑ፣ ከእጃችሁ ምናምን ነፃ ሁኑ። መጽሐፍ ቅዱሳችሁ አስቀምጡ። አንብቤ ያለው ሰምታችሁ ነው። አሁን ማገልግላችሁ ያሳደደህን የገደለህን ፍርፋሪ የሚያስለቅምህን መንፈስ ምን መታበት? ሃሌሉያ። አሁን እዚህ ውስጥ ከቤተሰብ መካከል ምናልባት 7 ቤተሰብ ቢኖራችሁ አገር ቤት የእናት አባት ምናምን ማለት ቢኖር አንድ ሰው መጥቶ ሊሆን ይችላል፣ 2 ሰው ሊሆን ይችላል። ያስመጣክ ምንድን ነው? ፍርፋሪ አለቅምን ብለን የመጣው አጭርና ግልጽ። ምን አለቅም? ፍርፋሪ ምንድን ነው? መብላት ያለብን ትልቅ ነገር፣ ቤት ትልቅ፣ ኑሮ ትልቅ፣ እንትን ትልቅ፣ ምንም ነገር ምን ትልቅ። ለምን? ትልቅ ስለሚገባል የማሊ ስለሆነ ኢየሱስ ምን ነው? አሜን። ይሄንን መስማማት አለ። ስለዚህ ከቤተሰብ መካከል እኔ ወጥቻለሁ ፓስተር ወይ ሰንበዲ ምናምን እዚህ ጋር አላችሁ። አሁን እዚህ ጋር ያሉ ሰዎች እንደዚህ የተወጣጡ ናቸው። ለምን? የነበረውን የኑሮ ስርዓት በኢትዮጵያ ላይ ያለውን የኑሮ ስርዓት ቀድጄው አልፌ ለሌሎችም ምን ሆናለሁ? መንገድ እሆናለሁ። ለምን? እኔ ፍርፋሪ በልቼ ልጆቼ እንዴት ፍርፋሪ ይበላል? እኔ ማይረባ ትምህርት ቤት ሄጄ እንዴት ልጆቼ ማይረባ ትምህርት ቤት ይሄዳሉ? እኔ ማይረባ ቤት ውስጥ ኖሬ እንዴት ቤተሰቦችም እንደዚሁ ኑሯቸውን እድሜያቸውን ዘመናቸውን በማይረባ ቤት ውስጥ ይጨርሳል? ስለዚህ የሚከፈለውን ነገር ከፍዬ ይሄን ሰማይ ምን አድርጓል? እቀደዋል። አንድ ሰው አሜን ይበል። አሜን። ሃሌሉያ። ምንም ነገር ያለው እኛ ጋር። እኔ ገጠር ልጅ ነኝ እና እዛ ገጠር በተወለድኩበት ቦታ ላይ ወደ ሶደሬ አካባቢ ማለት ነው። ገጠር እዛ የተወለድኩበት አካባቢ ላይ ከብቶች አሉ። ከብቶች ጠብቀን ስንመጣ እዛ እናታችን ትኩስ እንጀራ እንደተጠቅላላ አድርጋ በአሬራ ትሰጠና እኛ እዛ ጋር ቁጭ እንላለን። አሳስረን አስተካክለን ከዛን ማየት መጣና ላምቷ ምን ተረፈ? ልጇ ተስፋ ቆርጣ ትተዋለች። አታው ምንድነው የምታደርገው? እግዚአብሔር ምስክሬ ነው። ከሆነ ደቂቃ በኋላ እዚህ ላይ አረፋ ተኝታለች። መጥቼ ሰዓት ተኝታለች። እዚህ ጋር አረፋ በረፋ ወተቱ ማለት ነው። ታገባ ከሌለው ነጠቀች፣ አስተፋች። አሜን አሜን አሜን። እግዚአብሔር ምስክሬ ነው። ጴንጤ በሰላም የሚሰጠው ነገር የለም። አባን ይሄን yes ጴንጤ ይወደ አጋንንት በሰላም እንካ ይስማማ እንካ ሄድ ልበስ እንካ ሱቅ ኪሳ የሚል አጋንንት አለ የለም? አለ ወይ? የለም። እውነተኛ ነገር ላይ ነው መቆም ያለው። የለም። ጡቷ ውስጥ ምንም ነገር የለም። ግን ምን አደረገች? መታችሁ። ከዛ ልክ ይሄንን ማለት ስትጀምር አገባ አደረች። ይወላችሁ አሁን መጣችኋል። የመጣችሁት ቀዳችሁት ነው። አሜን። እውነት ነው አይደል? ቀዳችሁት መጣችኋል። ካንተ በኋላ ዘር ማንዘርህ አልተራበም። ሃሌሉያ። ይሄ እውነት እኮ ነው። ሃሌሉያ። ይሄ እውነት እህትህ እየተማረች ነው ዛሬ። አሜን። ወንድሞች ቀና ብለዋል ዛሬ። አሜን። በአንቺ ምክንያት፣ በአንተ ምክንያት። አዎ ልክ ነህ ካልከኝ ብቻ አሜን በለኝ። አሜን። ሃሌሉያ አሜን። ስለዚህ ለምን ነው ይሄን ምሳሌ ያነሳው? ምንም ነገር ከየለም ውስጥ ነው አለ ያለው። አሜን። ኢየሱስ ያድናል። አሜን። የኛ ነገር የለም ውስጥ ነው ያለው። ኢየሱስ ያድናል። እስኪ አሜን በርባከ አሜን። እንዴት አድርጌ ልንገራችሁ? አጥቅማታርጉትና ያንተ ነገር ከየለም ውስጥ አለ በሉ። ያንተ ነገር ከየለም ውስጥ አለ። ንገረው። ሌላ ሰው ፈልግና ወደ ኋላ ያንተ ነገር በሉት ባካችሁ። ያንተ ነገር የለም እየተባለ በሉት ባካችሁ። የለም እየተባለ አለ ይሆናል በሉት። አለ። አስከፍተህ ትወርሳለህ በሉት። አስከፍተህ ትወርሳለህ። አስከፍተህ ትወርሳለህ በሉት። ልክ ነው የሚለኝ ብቻ አሜን ይበለኝ። አሜን። ጃናናራራቦስ አሁን ያነበብኩላችሁ ቃል ምዕራፍ አንድ ገና ሲጀምር መሳፈንት ነው የሚናገረው እና ስለ አንድ ሰውዬ ነው የሚያወራው፣ ስለ አንድ ንጉስ። ይላችሁ የእስራኤልን ታሪክ ስታነቡ በአጭሩ የሱ ባልሆነ ሀገር ውስጥ ከተማ ውስጥ
ለ430 ዓመት እንደሚገዛ በአብርሃም በኩል የተነገረው ቃል ይፈጸም ዘንድ ያ ቃል ከተፈጸመ በኋላ ደግሞ እንደገና ከግብፅ ወደ ከነዓን ጉዞ የጀመረን ህዝብ ታያላችሁ። ይሄ ተጓዥ የሆነ ህዝብ በብዙ አይነት መልኩ በመውጣት በመውረድ ውስጥ ከእግዚአብሔር ጋር በመስማማት ባለመስማማት ተጉዟል። ባጭሩ ኦኬ። አሁን ስለማወራላችሁ ስለዚህ ንጉስ፣ ይሄ ንጉስ የተንቀባረረ ንጉስ ነው። በዚህ ጊዜ የጨለማ ጊዜ እግዚአብሔር ዝም ያለበት፣ ህዝቡና እግዚአብሔር የተጣላበት፣ እግዚአብሔርን ህዝቡ አልሰማም ያለበት፣ ከእግዚአብሔር ፊቱን አኮብልሎ በአሊምን በአውልን ሌላ ነገር ማምለክ የጀመረበት ጊዜ ነው ባጭሩ። ስለዚህ በዚህ ጊዜ እግዚአብሔር ምን አለ? ተቆጣ፣ ዝም አለ፣ ድምፅ የለም። ኦኬ። በዚህ ጊዜ ውስጥ ትላንትና ሙሴ ይዞን ወጣ። ትላንትና ኢያሱን የመሰለ ሰውዬ 31 ነገስታትን ቀጥቅጦ ያባረረ የገዛልን ሰው ይሄ በፊታችን ወጥቶ ድል አድርገናል፣ ቀና ብለናል፣ ሰው ሆነናል። አሁን ግን ማነው በፊታችን ሊወጣ የሚችል ሰው የሚመራ ኃያል ሰው ማን ነው አሉ ብለው የጠየቁት ማን ነው? ወደ ማን ጮሁ ነው የሚለው? ወደ እግዚአብሔር ጮሁ ነው የሚለው። ወደ እግዚአብሔር ልክ ሲጮሁ እግዚአብሔር ሰማ። እግዚአብሔር ሲሰማ ምን አደረገ? ይሁዳ ይውጣላችኋል። ሃሌሉያ። ማን ይውጣ? ይሁዳ። ህዝቡ ወደ ማን ጮኸ? ወደ እግዚአብሔር። እግዚአብሔር ማን ይውጣ አለ? ይሁዳ። የማን ምርጫ ነው? የእግዚአብሔር። የማን ምርጫ ነው? የእግዚአብሔር። ለህዝቡ ማን መረጠ? እግዚአብሔር። ሁሉ ጊዜ እናንተ ስትመርጡ ኪሳራ፣ እግዚአብሔር ሲመርጥ ግን ድል አለ። ሃሌሉያ። እስኪ አሜን በማካታ አሜን። እግዚአብሔር ይምረጥልህ። እግዚአብሔር ይምረጥልህ። ዛሬ እድል አለ። ግዴላችሁም ለአንዳንድ ሰው ምናልባት መልእክት ሊሆን ይችላል። እግዚአብሔር ይምረጥልህ በሉት። እግዚአብሔር ይምረጥልህ። እርሱ ከመረጠልህ የትኛውም ቦታ ስኬታማ ትሆናለህ። የትኛውም ቦታ ስኬታማ ትሆናለህ። እግዚአብሔር ይምረጥልህ ብላችሁ ነው። እግዚአብሔር ይምረጥልህ። እሱ የመረጠልህ ቦታ ሐዘን የለም፣ ለቅሶ የለም፣ ምሬት የለም። ልክ ነህ ካላችሁ አሜን በሉ እስኪ። አሜን። ማን መረጠላቸው? እግዚአብሔር መረጠላቸው ይሁዳን። በይሁዳ መሪነት ጉዞ ጀመረ ህዝቡ ሊመታ። ምክንያቱም እግዚአብሔር ይሁዳ ሊጣብራል መራጭ እሱ ነው። ስለዚህ ድል አለ ማለት ነው። እግዚአብሔር ካለ ድል የሌለችው እግዚአብሔር ከሌለ ነው። በጌታ በኢየሱስ ክርስቶስ ያለ እግዚአብሔር ጉዞ የሆነ ነገር ከኋላ ይዘጋላችሁ። አሜን። ይዘጋ ሁሉ ከእግዚአብሔር ጋር ይሁንላችሁ። አሜን። ወሰደዋ አሜን። አይሻልም? ይሾበራናልኩ ከእግዚአብሔር ጋር ያልኩ ወሰደው። ጉዞ ከጌታ ጋር ይሁንልን። ጉዞ ከጌታ ጋር ከኢየሱስ ጋር ይሁንልን። መንገድ ከኢየሱስ ጋር ባረካህ። አሜን። ለምን መሰላችሁ ይሄንን ያልኩት? ሰው ከሰው ጋር፣ ሰው ከአጋንንት ጋር፣ ሰው ከተለያየ ጋር ከባለስልጣን ጋር ተጉዞ እድሜው ላይ ሳይደርስ ሞቷል። 70 ላይ እንኳን ሳይደርስ ይሞታል። ሞት የሚባል ነገር አለ፣ ይኬዳል ነው ነገር። ስለዚህ ስትጠየቅ ስትደርስ አባቴ እንዳታፈር ከማጋ ተጓዝ ሰበር የገባች ነች። ኢየሱስ ጌታ አሜን። ስለዚህ ምን ልላችሁ ነው? ይሁዳ ይዞ ወጥቶ በቤዜቅ ውስጥ ይላል። በቤዜቅ ውስጥ ስንት ሺህ ሰው ገደሉ ይላል? 10,000 ሰዎች ገደሉ። ከነዛ መካከል ውስጥ የተያዘ አንድ ደግሞ ንጉሥ አለ። ይሄ ንጉሥ ማን ይባላል? አዶኒ ቤዜቅ። አዶኒ ስሙ ነው። ቤዜቅ የከነዓን ዋና ከተማ ነው። ይሄ አዶኒ የከነዓን ዋና ከተማ፣ የከነዓን ከተማ ምንድን ነው ማለት ነው? ገዢ ነው። ሰውየውን ኢንተርቪው ያደረጉት ምንድነው ያደረከው? ልክ እነ ይሁዳ ኢንተርቪው እንዳደረጉት መጽሐፍ ላይ እንዳደረጉት ምንድነው ያደረከው? ሲያዝ ነው። ልክ ሲይዙት ምንድነው ያደረከው አሉት። እኔ አለ እግዚአብሔር እንዳደረገብኝ ነው ያደረገ። ምንድነው አንተ ያደረከው? ምን ስትሰራ ነበረ ከዚህ በፊት ተብሎ ተጠየቀ። ሲጠየቅ እኔ አለ የሰባ ነገስታቶችን የእጅና የእግር አውራጣት እቆርጥና አለ ከዛ ፍርፋሪ ከገበታዬ በታች ይለቅሙ ነበር። ሰውየው ነው ይሄ ንጉሱ ነው የተናገረው። ራሱ ሲናገር ሲያዝ ነው የተናገረው። ሲያዝ ባይዘው ዛሬ ይያዛል፣ የእናንተ ነገር ይተፋል። አሜን።
አይኑ የተከፈተ ሲጮህ አሜን ይበል ባካ። አሜን። ዛሬ ርዕሴ ነገር ያለው አሳደት ይዘዋል ይላል። አሜን። አሳደት ስትይዘው የበላብህን ይተፋል። አሜን። ካሞን በጣም አሜን በሉዋ። አሜን። ሲናገር ምን አለ? ከገበታዬ በታች ስንት ነገሥታት? 7 ምን አይነት ውርጅብኝ እንደሆነ ምን ያክል 7 በቁጥር 7 100 ለመግባት 30 ይጎድል። ምን አይነት ሰዎች ናቸው? ነገሥታት። ኦኬ እኔ አሁን እዛ ሀገር ላይ ስላሉ ሰዎች ታሪክ አይደለም ማውራት። አሁን ማውራት የምፈልገው ስለ ስፒሪቱ ነው። አዶኒ ቤዜቅ የሚባለው ሰውዬ ላይ የሚሰራ ማኒፌስት የሚያደርገው መንፈስ የመንፈሱ አሰራር ምን አይነት ነው? የመንፈሱ አሰራር ሰውዬው ላይ የሚገለጠው መንፈስ አሰራር ምን አይነት ነው ብላችሁ ስታዩ ኖርማል ሰው፣ ተራ ሰው፣ ምንም አቅም የሌለው፣ ምንም ትምህርት የሌለው፣ ምንም ገንዘብ የሌለው፣ ምንም የሆነ ቦታ ማይደርስ ሰው አይደለም። ምን የሚያደርገው እጃቸውና የእግራቸውን አውራጣት የሚቆርጠው እና እነማን ነው የሚቆርጠው? ነገሥታት። እነማን ነው የሚቆርጠው? ዋና የተባሉትን፣ አለቃ የተባሉትን፣ ጀነራሉን ምን ይቆርጣል? አውራጣት ይቆርጣል። የእጅም የእግር አውራጣት ምን ያክል? 7 ነገሥታት። ከዛ እነዚህን እንደዚህ ቆርጫል ከገበታዬ በታች ሙሉ እንጀራ ይበላሉ ይላል። እውነት ነው አይደለም? ፍርፋሪ የጌታን ቃል እየሰማችሁ ነው። ሲጀመር ቃል ታምቶ አያውቅም። የጌታን ቃል ለመስማት ስሙኝ ነው። ስሙኝ 7 ነገሥታቶች የእግራቸውና የእጃቸው አውራጣት የተቆረጡ ሰዎች ከገበታዬ በታች ነው ተስፋ ቆርጠው የሚበሉታል። ምን የሚበሉት? ፍርፋሪ፣ መሬት ላይ የወደቀ ፍርፋሪ፣ የተበጣጠሰ እንጀራ ነው ምን የሚሉት? የሚበሉት። እግዚአብሔር ምስክሬ ነው። ዛሬ አንድ ሰው በመንፈስ የነቃ ሰው አንቺ ያለሽ ልጆችሽ ፍርፋሪ አይበሉ። አሜን። አንተ ያለ ልጆችም አይሆን ቦታ ይማሩ። አንድ ሰው አሜን ይበለኝ ባካቸው። ሰውየው ላይ መንፈስ የሚገለጠው ስፒሪት ፍርፋሪ የሚያስለቅም ማንን የሚመታ? ዋና የሚመታ ዋና የሚመታ መንፈስ። እኔ እኮ በጣም ነው የሚገርመኝ። ይወዳችሁ ከማ አውራጣቱ የተቆረጠ ሰው የእጁም አንድ ነገር ዕቃ ሰው ሲሰጥክ የምትይዘው በዚህኛውም ነው፣ በዚህ ብቻ አይደለም። ይሄ ነው አብሮክ እንደዚህ ይይዝ። ይሄ የግድ መኖር አለበት። አውራጣቱ እግሩ የተቆረጠ ሰው፣ ይሄ አውራጣቱ የተቆረጠ ሰው መሄድ ይችላል? አይችልም። እጁ የተቆረጠ አውራጣቱ መቀበል ይችላል? አይችልም። እጁ ላይ ዕቃ ቢቀመጥ እንኳን ይወድቃል ከላው። ለምን? መያዣው የለም። ሰውየው ላይ ያለው መንፈስ ለራሳቸውም እንዳይሆኑ፣ ለቤተሰብም እንዳይሆኑ፣ ለሀገርም እንዳይሆኑ፣ ለማንም እንዳይሆኑ የሚያደርግ ስፒሪት ነው ሰውየው ላይ ያለው። መቆጣት አለብን። መቆጣት አለባችሁ። መቆጣት አለባችሁ። መንፈሱ ሲገባክ መቆጣት አለብን። ውሻ ሊጣላ ሲላይታ ውሻ ሊጣላ ሲል ይላል። ነገር ሲነገር ሚስጥር እየተገለጠ ሲመጣ ማኮብኮብ አለብን። እንደ አውሮፕላን ምን ለማድረግ? መንፈሱን ለመጠም ኢየሱስ የሚለውን ሰይፍ ለመምዘዝ። አንድ ሰው ሄደን አሜን ሲል ይሆንለት። አሜን። ያለ መንፈሳዊ መንቃት ምንም ነገር ማድረግ አትችሉም። እንዳትሸውት። ሰውየው ላይ ያለው ስፒሪት ፍርፋሪ የሚያስለቅም መንፈስ ነው። ስለዚህ መዘጋጀት አለብህ ማለት አለብህ። ገብቶ ካጣ ስለዚህ ዛሬ አስተፋዋለሁ ማለት አለብህ። አሜን ነው። ዛሬ አስተፋዋለሁ ይሆናል። እግዚአብሔር ምስክር ነው። እንደማንም ሰው መኖር ትችላለህ፣ እንደማንም ሰው አለመኖር ትችላለህ። በዚሁ ማህበረሰብ ውስጥ እዚህ ጋር ቁጭ ብለህ ከመሬት ከመሃል ተለይተህ ፎክቻ ሆነ መኖርም ትችላለህ፣ ውራ ሆነ መኖርም ትችላለህ። መብትህ ነው። ለምሳሌ እዚህ ውስጥ ዋይፋይ አለ እንበል። ዋይፋዩን ስልኩን ከፍተኸው
ኮኔክት ካላደረግ ዳውንሎድ ታደርጋለህ አይቻልም። አፕሎድ ታደርጋለህ አይቻልም። አይገርምም? እስቲ ምን አይልም? አይቻልም። ደስ ሲል ስትሉት ምን አይልም? አይቻልም። አይቻልም ወደ ይቻላል ለመቀየር ማድረግ ያለበት አማጂናስ ኮኔክት ኢየሱስ የሚያክልን ኃይል ይዘህ ኢየሱስ የሚያክል ስማኝ ከማ ኢየሱስ የሚያክል ኃይል ይዘህ አንዱ ከዚህ ጋር ይመጣል። የሆነ ሰው ወዴት እየሄድክ ነው? ወደ እንትን እየሄድኩ ነው። ና እባክህ ወደዛ እንሂድ እባክህ። እሺ ይመቸኛል። ምን ችግር አለ? እዚህ ጋር አንዱ ሰው ያገኛል። ከዛ ወዴት እየሄድክ ነው? እንትን እየሄድኩ ነበር። እባክህ ና እንትን እንሂድ። አሁንም ጅልጎሚ መንፈስ ይላል። አሁንም ሲያገኝ እባክህ ና እንትን እንሂድና ለማንም ሰው እንዲህ የምትመላለስ ጅዋጅው የሚጫወትብህ መንፈስ ዓለም ያልገባክ ፍርፋሪ ሊያስለቅም ያለ መንፈስ ነው። እድሜክን ሊበላ ያለ መንፈስ ነው። ዛሬ አሜን ስትል ከላህ ላይ ተከረጥላል። አባ ንቁ ደነቀ አንተ አገልጋይ ነህ ብላችሁ እንትና ሰንበዲ እንደሚነግደው አንተም እንደሱ ሰውዬ ነው የምነግደው ብለህ እንደ ሀብታም ቤት የድሮ አጥር ጽድ ታውቃላችሁ? እንደዚህ ተከረከረ የድሮ ቤት ሀብታም ቤት አጥር ጽድ ነው እንደሚከረከር ሰው እንትናም እንደዚህ ነው የሚሰራው፣ እኔም እንደዚህ ነው የምሰራው። በቃ ከዚህ ውጪ ምን አደርጋለሁ? ኖ እግዚአብሔር ምስክሬ ነው። የመለኮት ኃይል የሚባል ነገር አለ። ተጠቀመው። እግዚአብሔር ተነጥራል። አጠገባችሁ ያለው ሰው የእግዚአብሔር ኃይል የሚባል አለ በሉት ባካችሁ። የእግዚአብሔር ኃይል የሚባል አለ በሉት ባካችሁ። ከተጠቀምከው በሉት ከተጠቀምከው የተሻለ ቦታ ትደርሳለህ በሉት። በተሻለ ቦታ ትደርሳለህ። አንድ ሰው አሜን ይበል ባካችሁ። አሜን። ሰው ፍርፋሪ የሚያስለቅም መንፈስ ነገስታትን የሚመታ መንፈስ የተመታ ይሁን። ፕሮፌሰሮችን ነው የሚመታው፣ ዶክተሮችን ነው የሚመታው። ገና እይታ ያላቸው ሰዎች ነው የሚያረገው የሚሰብረው። እንደዚህ ነው የሚፈልገው መንፈሱ ይሄ ነው። ዛሬ ምን ጸልየው ምንድን ነው? ፍርፋሪ ሊያስለቅም ዘራችንን የሚፈልግ እንደፈዋለን። እስቲ አንድ ሰው እንደዚህ እጆቹ ከፍ አድርጎ ይደፋል ይበል እስቲ። ይደፋል። ይሄ ፕሮፌቲካል አክሽን ነው። እጆችን እንደዚህ ተጠቀምና ይደፋል በል እስቲ። ይደፋል። እንደገና በለኝ እስቲ። ይደፋል። እንደገና በላ። ይደፋል። ፍርፋሪ የሚያስለቅም ይደፋል። ፍርፋሪ የሚያስለቅም በጣም ኩይር ይሄ ሰው እኮ ይላሉ አገልጋዮች ከባድ ነገር ያለበት ሰው ነው። ከኢትዮጵያ ሲመጣ እንደዚህ ከባድ ነገር ያለበት አቤት ሲያገለግል አቤት ቅባት የተባለ ከሆነ ታይም በኋላ የለም ሰው ፍርፋሪ የሚያስለቅም መንፈስ እግዚአብሔር ምስክሬ ነው። ዛሬ እንደ ዳዊት አናቱን ነው የምንመታው። አሜን። ልቀቅና አሜን በል። ያንተ አሜንታ ለልጆች ይሆናል። አሜን በል እባክህ። አሜን። ዛሬ ኃይል ትቀበልና ለልጆች ከበር ትሰጣለህ። አሜን። እስኪ አሜን በል እባክህ። አሜን። ስለዚህ ዛሬ የምንዋጋው መንፈስ ምንድን ነው? ፍርፋሪ የሚያስለቅመው መንፈስ። እነ ይሁዳ ምን አደረጉት ይላል? አሳደው ያዙት፣ ገደሉት። ዛሬ እንደዚህ ሆናል። ያሳደደክን አሳደድ ይዘዋል። አሜን። ሄሎ ያ ባባ እንደዚህ ብለህ ነው አሜን የምትለው ነው። ነቃበልና አሜን በል እንጂ ነቃበል ወሸሶና አሜን በል እንጂ ሻጋላ ያሳደደክን አሳደድ ይዘዋል። አሜን። የገደለክን ትገለዋለህ። አሜን። የመታክን ትመታዋለህ። አሜን። አካለ ስንኩል ያደረገን ትመታዋለህ። አሜን። ከሰው በታች ያደረገን ትመታዋለህ። አሜን። ፍርፋሪ ያስለቅም ያለውን ትመታዋለህ። አሜን። ያወረደን ትመታዋለህ። አሜን። አሜን የሚል ሰው አሜን ይበል እባክህ። አሜን። አሜን ነው ወይ? አሜን ነው ወይ? አሜን። በአንቺ ዘመን ፍርፋሪ አይለቅም። ሃሌሉያ። እግዚአብሔር ምስክሬ ነው። ሙሉ እንጀራ ይበላል ያንቺ በአንተ ዘመን አንተ በመኖርህ እኮ ነው ቤት ቀና ያለ። yes አንተ በመኖርህ ነው እናት ቀና ያለች። yes አንተ በመኖርህ ነው ወንድሞች ቀና ያሉት። yes ተዋሻውን ዋሽተሃል ማለት ይችላል። አንተ በመኖርህ እግዚአብሔር አንተን አስቀድሞክ
እግዚአብሔር አንተን አውጥቶ አንገት አልደፋም እንደወጣው ቀጥላለሁ የሚል አማኝ ካለች አሜን ይበልባታ። አሜን። ረባሸሬ ራባ አንድ ሰው አሜን ይበልባታ። ራባ ዛሬ በወረሩን ላይ እንነሳባቸዋል። ሃሌሉያ። ዛሬ ባሳደዱን ላይ እንነሳባቸዋል። ሃሌሉያ። ዛሬ በወጉን ላይ እንነሳባቸዋል። ሃሌሉያ። አንገት ባስደፉን ላይ እንነሳባቸዋል። ሃሌሉያ። እንከራ የሚል ብቻ አሜን ይበልባታ። አጠገባቸው ያለው ሰው ያሳደደሽን ታሳድጃለሽ። ያሳደደህን ታሳድዳለህ። ለሃባዱና ያሳደደህን በልጭ ያሳደደህን ታሳድዳለህ በልጭ ታሳድዳለህ። ያሳደደህን በልጭ ያሳደደህን ታሳድዳለህ በልጭ ታሳድዳለህ። አሜን ይበል። አሜን። ክብር ለኢየሱስ ይሁን። የስ አሜን። አሁን አግሬሲቭ የሆነ ጸሎት እንጸልያለን። ማሃዱና ጸሎታችን በፊት ስሙ። ፓስተር ስምክ ማን ነው? ያንተ አማኑኤል። አማኑኤል። ፓስተር አማኑኤል ነው የምትባለው። ስሙ። እዚህ ቤት ውስጥ የሚፈነጣጠር እሳት ይነሳል። አሜን። ይሄ እሳት ብዙ ሰዎችን ይከባል። አሜን። አያለው ልክ እንደሚፈነጣጠር ቱቦ እንደዚህ እንደሚፈነጣጠር ርችት እዚህ ቦታ መሀል ላይ ሲፈነጣጠር አያዋል። ምንድን ነው ሳይ ስለው ጌታ እሳቴ ነው ልጆችን እቀባለሁ እዚህ ቤት ላይ። አሜን። በደም አሜን በልባካችሁ። አሜን። የማትጠብቁ ሰው ይሄንን ማይክ ይዞ ማገልገል ይጀምራል። ሃሌሉያ። ቦታ ያሰጠቀው ሰው መነሳት ይጀምራል። አሜን። ለምን እንደዚህ ብለህ ታይኛለህ? በደም ምን አሜን በለኝ እንጂ። አሜን። ክብር ለኢየሱስ ይሁን። አሜን። እኔ እንደዚህ አይነት ነገር አያ ስጠው ለሱ ስልኩን እግዚአብሔር አሁን አንተ ላይ ነው የምትነግረው። አሜን። አረ ኢየሱስ ጌታ። አሜን። እኔ እንግዲህ ፓስተርን ዛሬ ነው ያየሁት። እኔን እንኳን ትንሽ በስህተትም ቢሆን ሚዲያ ላይ ሊያገኝ ይችላል። ምናልባት ተሳስቶም ቢሆን ዝም ብለህ ተሳሳትና ወቀኝ፣ ችግር የለም። አረ ኢየሱስ ጌታ። አሜን። እኔ ምን አያለሁ? በደንብ አድርገህ ቅረጸኝ። ይሄ ከሆኑ ዓመታት በኋላ እግዚአብሔር እዚህ ቦታ ላይ ማክሰኞ የምትባል ትንሽ ጉባኤ ላይ እግዚአብሔር እንደዚህ ብሎ ነበር ይባላል። የምታዩትን ነገር ነው የምነግራችሁ። እኛም አለን እናንተም አላችሁ አለን። እኔ ኑሮ ከዚህ ሀገር ይሁን ከየት ትምጣ ምን ትሁን ማለት ነው ስለማላውቀው ሰው ሳገለግል ኮንፊደንስ ይሰማል። መተንበይ ይችላል። እስኪ አሜን በሉ እባካችሁ። እጆቻችሁ ከፍ አድርጉና ፍርፋሪ አልበላም በሉ እባካችሁ። ቀና ብዬ እሄዳለሁ በሉ እባካችሁ። አልፌ እሄዳለሁ በሉ እባካችሁ። ያሳደደኝን አሳድዳለሁ በሉ እባካችሁ። አንድ ሰው ጮኸ አሜን በሉ እባካችሁ። ስማኝ አንተም ቁም። ማነው ስምህ? ደነቀ የሚለው ስም የሚፈለግበት ጊዜው ደረሰ። አሜን። የምትፈለግበት ጊዜ ደረሰ። ይሄ ማለት ፍቺው ምን እንደሆነ ልንገርህ። ደነቀ የሚለው ስም ደነቀ የሚለው ስም ምናልባት ዛሬ 13 ሰው ልታስተምር ትችላለህ። በማስተማር ታስተምራለህ። ቸርች ውስጥ ምንድነው ኦፊስ? ወንጌላዊ ነህ። ቸርች ላይ ታስተምራለህ። ልጆች እንደዚህ ሰብስበህ ታስተምራለህ እዚህ ውስጥ። ስራ ከእንደሱ ነው። ቴንክ ዩ። ስሙኛ ደነቀ ይሄንንም ደነቀ ያዝ ይባልና ያሰርክል ላንተ ይሰጣል። አሜን 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 አሜን። ይኸውልህ ደነቀ እዚህ ሰፈር ነው የምትኖረው? አካባቢ ቸርች ኬት ነው? እዚሁ ነው። እሺ እዚህ ነው የሚመለከት ካል የኢትዮጵያ ቃለ ሕይወት ቤተክርስቲያን በደቡብ አፍሪካ ጆሃንስበርግ ቃለ ሕይወት ቤተክርስቲያን የት አጥቢያ ነው? ይሄ ነው ጆሃንስበርግ አጥቢያ። እዚህ ኤሪያ አሁን ይሄኛው ኤሪያ አለ፣ ይሄኛው ቦታም አለ። የዚህ የተወጣጡ ሰዎች አለቃ የሆነ የተወጣጡ ቦታዎች ላይ እንትን እዛም የምታደራጅ እዛኛውም የምታደራጅ ይሆናል። አሜን አሜን አሜን። እግዚአብሔር አምላክ እንደዚህ ይናገራል። ዋው አለቅነትን እሰጥሃለሁ። ዋው አሜን። ና ፓስተርን ጨብጥ
ሰላም ሆኖልሃል በለው። ሰላም ሃሌሉያ ፓስተር በለው። አሜን ፓስተር በለው። ፓስተር እወድሃለሁ እኔም እወድሃለሁ። አሜን። ካንተ ጋር እንስማማለን። ካንተ ጋር እንስማማለን። እኔም እስማማለሁ። አሜን። እንታዘዛለን። አንተ መንፈሳዊ አባታችን ነህ። እንሰማሃለን። አሜን። ሃሌሉያ ሎክ አሁን እሱ አንተን አስነስቼ ነው እሱን ያስነሳሁት። እግዚአብሔር ምንድነው ለማለት የፈለከው አልኩ። አዲስ አበባ ከተማ ላይ ፓስተር ዳዊት ሞላልኝ ታውቃለህ? ቢሾፕ ነው። ምንድነው ቢሾፕ ማለት የበላይ ጠባቂ ማለት ነው። ትርጉሙ ልክ ነኝ አይደል? የበላይ ጠባቂ ነው። እግዚአብሔር አምላክ ለዚች ቤተክርስቲያን ኢትዮጵያ ቃለ ሕይወት ለምትባል ቤተክርስቲያን ለዚች ቤተክርስቲያን ይሄ እንደዚህ ማገር ልክ እንደዚህ ፒለሮች ይሄን እነዚህ ባይኖሩ እነዚህ ጋር የተደረደሩት ባይኖሩ ቤቱ ምን አይቆምም። ልክ እንደነዚህ አይነት ሰዎች አድርጌ በቤቷ ውስጥ ቃለ ሕይወት ቤተክርስቲያን እግዚአብሔር ስምክን አነሳዋለሁ። አሜን። ለምን አትበሉ? አሜን በሉ። በደምብ እስኪ አሜን በሉ። እግዚአብሔር አምላክ ማህተብ ይዘግ ስትመታ አዎን ስትል የስ ስትል ልክ ሙሴ እጁን ሲያነሳ ድል ያደርግ እንደነበረ እስራኤል እጁ ሲደክም ደግሞ ሲዝል ደግሞ መጥተው ራሱ ይደግፉት እንደነበረ የእስራኤል ድል ማድረግ አለማድረግ ሙሴ ውስጥ እንደነበረ እግዚአብሔር እንደዚህ ይለኛል። ማካራዳካት እግዚአብሔር ምስክሬ ነው። እችን ቤተክርስቲያን እዚህ ምድር ላይ እዚህ ሳውዝ አፍሪካ ላይ በየአቅጣጫው እበትናታለሁ ይለኛል። አሜን። በደም አሜን በሉ። ይኸውላችሁ አብርሃም ውጣ ወዴት? እኔ ወደማሳይ ቀብ ይሆናል፣ ይጨበጣል፣ ይያዛል፣ አይያዝም። እና እንዴት ነው ስል ልክ ምን ሆነ? ልክ መሄድ ሲጀምር መራመድ ሲጀምር ምን ሆነ? መሄድ መራመድ ሲጀምር ምን ማድረግ ጀመረ? መውረስ ጀመረ። የረገጥሽበትን ብድግ ብሎ እግሮቹን እንደዚህ አድርጎ እወርሳለሁ ይበል እስቲ። እንወርሳለን በል እስቲ። እንወርሳለን በል እባክህ። እንወርሳለን በል እባክህ። እንወርሳለን ብለህ ተናገር እባክህ። እንወርሳለን ብለህ ተናገር እባክህ። ክብር ለናዝሬቱ ጌታ ለኢየሱስ ይሁን። ክብር ለናዝሬቱ ጌታ ለኢየሱስ ይሁን። እወርሳለሁ አሳድጄ የሚል ሰው ጮኸ አሜን ይበል። ስሙኝ አጠገባቸው ያለውን ሰው አሳደህ ነው የምትወርሰው በሉት። ፍርፋሪ አትበላም አንተ በሉት። ፍርፋሪ አያምርብህም አንተ በሉት። ንገሩት። አንተ ቀና ብለው መሄድ ነው የሚያምርብህ በሉት እባካችሁ። አንተ ላይ መንፈስ አለ ብላችሁ ንገሩት። የእግዚአብሔር ኃይል አለ ብላችሁ ንገሩት። የእግዚአብሔር ቅባት አንተ ላይ አለ ብላችሁ ንገሩት። አንድ ሰው ካለ ጮኸ አሜን ይበል እባካችሁ። እጆቻችሁ እንደዚህ ዘሩ። ይኸውልህ ፓስተር እግዚአብሔር አምላክ አሁን እኔ የምነግርህ ነገር እኔ የትንቢትህ የረጅም ዘመን ትንቢትህ ፍጻሜ ነው። አሜን። ሐሰትን እናገር ዘንድ ይኸውልህ ፓስተር እንደ ልጅ እንደ ሰው ሸወድከኝ ጌታ ሸወድከኝ። እንዴ ሸወደኸኝ ነው? ተሸውጄ ነው? ሰው ነው ያወራኝ ወይስ አንተን የነገርከኝ እያልክ እዚህ ውስጥ ነው ያለው። እግዚአብሔር አምላክ አልሸወድኩም። እኔ ሰው አይደለሁም ሐሰትን እናገር ዘንድ በፍጹም እኔ ሰው አይደለሁም። እኔ እግዚአብሔር ነኝ።